ዛሬ የምናወራ 5 ወይ 10 ዛሬውኑ ተምራችሁ መጀመር የምትችሉትን 5 ወይ 10 ኦንላይን ቢዝነሶችን አሳያችኋለሁ። የዚህ ቻናል አዲስ ከሆናችሁ ሰብስክራይብ እና ላይክ በማድረግ እኔን ሰፖርት ማድረግ ትችላላችሁ። አሁን ወደ ቪዲዮ አንደኛ ላይ ያስቀመጥኩት ቪዲዮ ኤዲቲንግ ነው። ቪዲዮ ኤዲቲንግ ማለት የአንድ ሰው ቪዲዮ ወስዳችሁ እናንተ ኤዲት አድርጋችሁ መመለስ ማለት ነው። አፕወርክ ሊሆን ይችላል፣ ፋይቨር ሊሆን ይችላል። ኦቨር ፍሪላንሲንግ ሆናችሁ እናንተ ለሆነ ክላይንታችሁ አንድ ቪዲዮ ኤዲት አድርጋችሁ ፖስት ማድረግ እሱ ቻናል ላይ ፖስት ማድረግ ኦር እንደዛ ነገር ኦር ነው። ሁለተኛ ያስኩት ግራፊክስ ዲዛይን ነው። ግራፊክስ ዲዛይንም ዩቲዩብ ላይ መታችሁ ግራፊክስ ዲዛይን ብላችሁ ሰርች ካደረጋችሁ ግራፊክስ ዲዛይንን መማር ትችላላችሁ። ቀላል ነው። ፒሲ ካላችሁ መማር ትችላላችሁ። ስልክ ግራፊክስ ብዙ ማይሰራ ማለት ነው። ግራፊክስ ዲዛይን የሚሰሩ እና ዩቲዩብ ላይ ሰርች አድርጋችሁ እናንተም አፕወርክ ላይ ፋይቨር ኦር ላይ ፍሪላንስ ሆናችሁ ክላይንታችሁ ሰርታችሁ ስራችሁን ማቅረብ ይችላል። ግራፊክስ ዲዛይን ስንል አሁን እነዚህ ታምብኔሎችን ማድረግ ግራፊክስ ማለት ነው። ግራፊክስ ዲዛይን እንዴት አፕላይ አድርገን ስራ ማግኘት እንችላለን? ግራፊክስ ዲዛይን ላይ ብዙ ስራዎች አሉ። አሁን ዩቲዩብ ላይ ታምብኔላቸው ምርጥ ያልሆነ ሰዎች ጋር ሄዳችሁ እናንተ እነዚህ አይነት ታምብኔል ብንሰራ ምናምን ብላችሁ በውስጥ ታናግሩና እሺ ካላችሁ በቃ ክላይንት ታገኛችሁ በቃ መስራት ነው እነሱ ጋር። ሶስተኛ ዲጂታል ማርኬቲንግ ነው። ዲጂታል ማርኬቲንግ ሁሉም ሰው ዲጂታል ማርኬቲንግ ይላል፣ ግን ዋናው ኮንሰፕቱ ሳይነግራችሁ ዲጂታል ማርኬቲንግ ይላል። ግን እንደዛ ስላችሁ ዲጂታል ማርኬቲንግ ማለት የሆነ ይሄ አንድ ቲሸርት ያላችሁን ወደ ዲጂታል መውሰድ በቃ። አንዳንድ ሰዎች ዲጂታል ማርኬቲንግን ከትራዲሽናል ማርኬቲንግ ጋር ያፈካክራል፣ ኮምፒውተር ያደርጋል። ዲጂታል ማርኬቲንግ ከትራዲሽናል ሳይሆን ሞደርን ጋር ነው መወዳደር አለበት። አሁን ዲጂታል ማርኬቲንግ ላይ እንዴት ነው ስራ አፕላይ የምናደርገው? ፌስቡክ አለ፣ ትዊተር፣ ሊንክዲን ላይ ስራ ማግኘት ትችላላችሁ። ኦቨር ዩቲዩብ፣ ቲክቶክም ቴሌግራም ላይ ፖስት አድርጋችሁ እናንተ ስራ ማግኘት ትችላላችሁ። ዲጂታል ማርኬቲንግ ላይ ገንዘብ የለንም ምን የለንም፣ ትንሽ ብር ያስፈልጋችሁ ይችላል። እሱን ለመውሰድ ኦር ሎካል ያሉ ሱቆችን ሄዳችሁ እንደዛ አይነት ነገር ላይ እን ካሸጥኩ ትርፍ ትሰጠኛለህ ይሄን ብር ካመጣው ትላለህ። እሺ ካለ እሱን ፕሮዳክት ወስደ አንተ ፎቶ አንስተህ ፖስት ማድረግ ኦር ሶሻል ሚዲያዎች ላይ ፖስት ማድረግ ነው። እሱም ቀላል ነው እና እናንተ ፌስቡክ ማርኬት ፕሌስ ኦር አሁን ቲክቶክ ሾፕ የሚባልም ነገር አለ። በቪፒኤን መጠቀም ትችላላችሁ። እሱም ጥሩ ነው። እሱን ለመስራት ሞክሩ። ፉል ኮርስ ቲክቶክ ኦር ዩቲዩብ ላይ አይታችሁ መማር ሞክሩ። አንድ ወር ኢንቨስት አድርጋችሁ ራሳችሁ ላይ ኢንቨስት አድርጋችሁ ፉል ኮርስ ማለት ከቻላችሁ ሁለተኛ ወር ላይ እናንተ ገንዘብን መክ የሚያደርግ ሰው መሆን ትችላላችሁ። አራተኛው እና ዋነኛው አሁን ድሮፕ ሺፒንግ ነው። ድሮፕ ሺፒንግ ኢትዮጵያ ላይ አይሰራም። ሰዎች አቅም የለንም ድሮፕ ሺፒንግ ገዝተን አይደል ፖስት የምናደርገው ምናምን ይላሉ። ድሮፕ ሺፒንግ ገዝታችሁ አይደለም ፖስት የምታደርጉት፣ በነፃ ድሮፕ ሺፒንግን መስራት ጀምራላችሁ። እናንተ ድሮፕ ሺፒንግ ላይ አለ ኢትዮጵያ ውስጥ አይና ማርክ ድሮፕ ሺፒንግ ፉል ኮርስ ይካላችሁ ብዙ ኮርሶች አሉ። እሱን ተምራችሁ እናንተ ስራ አፕላይ ማድረግ ትችላላችሁ። እንደዚህ ድሮፕ ሺፒንግ ማለት በቀላሉ ሳስረዳችሁ እናንተ አንድ ሱቅ አለና ከአንድ ሱቅ አንድ ሰው መግዛት የሚፈልገው ፕሮዳክት ላይ መሀል ሆናችሁ ገንዘብ መስራት ማለት በቃ አንድ ሜሴጅ ሃከር ማለት ነው ድሮፕ ሺፒንግ ማለት። እናንተ የሱቅ ባለቤቱና የገዢው መካከል ሆናችሁ ገንዘብን መስራት። እንዴት እንሰራለን? ገንዘብን እንሰራል። አንድ ሱቅ ሄዳችሁ ስልክ እንደዛ አይነት ኢንፊኒክስ ምናምን አሁን አይፎን ሳምሰንግ ምናምን ገዝታችሁ እናንተ ፖስት አደርጋላችሁ። ኦር ገዝታችሁ ሳይሆን ጠይቃችሁ እሺ ካላችሁ ፖስት አደርጋላችሁ። እሱን ፎቶ ፕሮዳክት ቀርጻችሁ ፖስት ካደረጋችሁ በኋላ እሱ ሰው ይገዛል ካለ መግዛት ይችላል። ከገዛ እናንተ 5000 ተስማምታችሁ የወሰዳችሁትን ፕሮዳክት ኦር ስልኮችን ወደ 8000 አድርጋችሁ ፖስት ካደረጋችሁ 8000
ገዝቶ ሄዶ ሱቅ ሲሰጥ 3000 ብር ትርፍ አገኛችሁ ማለት 3000 ብር ሰራችሁ ማለት። እንደዛ አድርጋችሁ እናንተ መስራት ትችላላችሁ። እሱም ምርጥ ነው፣ ስሩበት። አራተኛና ምርጡ የሚለው አይነት ክሪፕቶ ትሬዲንግ። አሁን ኤርድሮፖች በዝተዋል። ኤርድሮፖች ስለበዙ ባይናንስ ላይ ትሬድ ማድረግ ይችላል፣ ባይቢት ላይ ትሬድ ማድረግ ትችላላችሁ። ይሁን ኤክስነስ ብሮከር አካውንት የሚባል ነገር አለ። እነሱ ላይ አካውንት ከፍታችሁ ቬሪፋይ አድርጋችሁ በመታወቃችሁ ኦር ናሽናል አይዲ መታወቃችሁን አሳይታችሁ ስራውን መጀመር ትችላላችሁ። ቀላል ነው እና እሱንም መሞከር ነው። ሙሉ ኮርስ አለ ዩቲዩብ ላይ ሰርች ካደረጋችሁ አታጡም እና ኮርሶችን ገዝታችሁ መማር። በቃ ኮርሱን ገዝቶ መማር ነው የሚሻለው። ከዩቲዩብ የሚያመጡት ቆራጭ የሆነ ተቆርጦ የወጣ ፓርት ነው የሚያወጡት እና ገዝታችሁ ገንዘብ ካላችሁ ኮርሱን መግዛት አትፍሩ። ገዝታችሁ መመልከት ነው መቻል አለባችሁ። እነዚህን ገዝታችሁ ከተማራችሁ እናንተ 2 ወር በዚህ ክረምት መስከረም ላይ ገንዘብ የሚሰራ ሰው ሆናችሁ መገኘት ትችላላችሁ። ግን ቪዲዮ ከጠቀማችሁ ላይክ አድርጉኝ፣ ሰብስክራይብ አድርጉኝ።